ተንበርከክ ተንበርከክ ኧረ ተወኝ አንተ ሰውዬ ተወኝ ልቀቀኝ ተንበርከክ እኔ እጮሃለሁ ተወኝ እጮሃለሁ ተንበርከክ ተንበርከክ አይደለም እንዴ ተንበርከክ እንዴት ያለ ነገር ነው እብዳት ሰው ደግሞ በእብድ ያስደብድቡና እንዴ ኧረ አንድ ነገር በሉ ሀበል ስትባል ምን በል ነው ያልኩህ እኔ ጠማማ ትምህርት አላውቅም ጠማማ ገዳዳ ትምህርት ወደዛ ይዘህ ኦራ ገራገራ ኧረ በደንብ እኔ ሲባል ነው የማውቀው እሱ አንተ የተማርከው ይኸውልህ አብዮቱን ስላልጠቀመ እኮ ነው እዚህ መሰረተ ትምህርት የገባው ያለበለዚያ ጆሮን አስይዤ ይኸውልህ እዚህ ግቢ ውስጥ እንደ እንቁራሪት ይኸውልህ በአናትህ ትነጥራታለህ ተወኝ ልቀቀኝ እንዳልጮህ እኔ በሕግ አምላክ ልቀቀኝ እንዳልጮህ ብጮህስ ቀበሌው እኮ ስማ አምኖብኝ አንተ የማታውቀውን እኔ የማውቀውን እንዳስተምርህ ነው ወይ ደባቡ ተበላሽ አረ ጆሮ አይሰማም እሺ ምንድነው የምናገረው ምንድነው ጥያቄው አበል ስትባል ምን በል ነው ያልኩህ ሐለምን ሁለምኔ ጎበዝ ቀጥል ምንድነው አበል ስትባል ምንድነው ለምን ሁለምኑ ለምን ለምን ጎበዝ ልጅ አጨብጭቡለት ቦታ ተቀመጥ እሺ አሁን ሂድ ጎበዝ ልጅ እስኪናውጋ የሆድ መቆሚያችን እንዳይናድ የምን ሸርተት የምንፈራ ሰተትነው ከእውነት ጎራ እየተባባልን ማነው ባለ ሳምንት ማነው ባለ ተራ እየታጠቀው ጥይት አይ አብረን ያጸናነው የጋራ ጎጆአችን አይ ክብር የተዛረበት አጋየው ጥባችን አይኔን አርቄ እያየኋት አጣኋት አገሬ አይኔን በቁም ለገደሏት ለሞተች አገሬ እንዳይን ያለቅሳሉ አንዱን አሳስሬ ጆሮዬን አጠንኩት ደጉን እንዲያሰማኝ አይኔንም አጠንኩት ክፉ እንዳያሳየኝ አፌንም አጠንኩት ደግ እንዲያናግረኝ ልቤን ልጠናት አቅል ልታኖረኝ ናትረስ ና ተነስ እኔ ማሙነኝ እንዴት እኔ ምን አልኩኝ እሷ አይደል ጀል ሂድ አልመጣም ለምንድን ነው የምመጣው እና ኮፍያ ተደርጎ ይመጣል ትምህርት ቤት እውቀት የሚገባው ጭንቅላቴን መንከባከብ አለብኝ የቀረችን እቺን ደግሞ ና ተንበርከክ ጭራሽ ተንበርከክ ነው ተነስ ማነው የኔ እብድ ላከብን ዛሬ እንጃል ሂድ ሰማሪ በዚህ ከትቼ በዚህ ነው ማውጣለህ ወጣው ቾኔ ወዳለ ሰውየው ልጅ ስማንተ ጡት ያጠባችኝ እናቴ እንኳን ሳጠፋ አላንበረከከችኝም እንኳን ለዚህ ለወልጋዳ ፊደል የምንበረከከው ኧረ መጣኝ እኮ እናንተ አብዮታዊ እርምጃ እንዳይወሰድብህ ነገርኩ ተንበርከክ አብዮቱ ያመጣ ሀበል ስትባል ምን በል ነው ያልኩህ ኧረ ጉዴ ምንድን ነው ያልኩህ ተወኝን ጠማማ ትምህርትህን ተው እብደት ነው እንዲያስተምራቸው የተባልከው ምንድነው ደቤ በእናትህ ቶሎ ተባብለን እንሂድ እኔ እኮ ደስታ አለኝ ዝም ብለህ እንጂ ቆይ ልነሳ ላግኝህ ቆይ ተንበርከክ ያልቀር ሸኔ ወዳ ምንድን ነው ያልኩህ አይደለም እንዴ በል አይደለም ምንድን ነው
ምን አድርግ ነው የሚለኝ ሰው? እኔ ምን አውቃለሁ? ለምን ማለት አንተ መቼም አይገባም። ይሄን ከማስረዳት ራሷ ምን በል ነው ያልኩህ? ምን በል ነው ያልኩህ? ዳኒ ለቢያ ምን ሆናል? ቶሎ ተምረን እንሂድ እንጂ ጀርባዬ እንዳልስ አንተ ደግሞ አዎ ምን አባቱ እሱ ላይ እሱ ጋር እኔንማ ተበቀለኝ ደግሞ ደብተር ይዛችሁ ኑ ስትባሉ ዶሴ ይዛችሁ መጣችሁ አይደል? ከቀበሌ ይሄ የክስ መንፈስ ተጠናውቷችሁ መቼም አይለቃችሁ። ልማድ እኮ ነው። ለማንኛውም ይሄ ድንቁርና ዓለምን እንዳለ እያንጫጫት ነው። ምድሪቱን እንዳለ ድብልቅልቅ እያደረጋት ነው። ስለዚህ ትምህርት ማጣትና ድንቁርና የተጫነው ሰው እንኳን ዓለም ምድሪቱም ራሱ ላይ ትዞርበታለች፣ ትቀየርበታለች። ለዚህ ነው መሰረተ ትምህርት በሁሉ ቤት፣ አቦጊዳ በሁሉ ልብ፣ በሁሉ ቀልብ የሚባለው ለዚህ ነው። እሺ ለለምን ለለምኑ ለለምኒ ለለምኗ ለለምኔ ለለምኖ ማማ ትምህርት ያሳብደን ጸበል ይዘን አሁን ደግሞ በዝማሬ ለለምን ለለምኑ ለለምኒ ለለምኔ ለለምኗ ለለምኖ ለለምን በጣም ጥሩ። እስቲ ለራሳችሁ አጨብጭ። ጎበዞች ጭብጨባውንማ ተከናችሁበታል። ምድረ አጨብጫቢ ሁላ ይቅርታ ጎበዞች፣ ከእናንተ መካከል ማንም ያልገባውም መጠየቅ ይችላል። እሺ እስቲ የገባችሁ እስቲ አጨብጭቡ ለራሳችሁ። እሺ ደግሞ እስቲ ያልገባችሁ እስቲ ደግሞ ጎበዞች አጨብጭቡ ለራሳችሁ። እሺ በትምህርቱ አሰጣጥ ላይ ደግሞ እስቲ ቅሬታ ያላችሁ እስቲ ጎበዞች። እሺ ደግሞ በትምህርት አካሄዱ ደግሞ እስቲ ምንም ቅሬታ የሌላችሁ እጅ ማውጣትማ አንደኛ ናችሁ። ሲገባችሁም ሳይገባችሁም ሲገባችሁም ሳይገባችሁም እኔ ለምን ላይ ጥያቄ አለኝ። ለምን አይደለ ጥያቄው? ለምን ነው አባዳ እንዲህ ያልተመረከኩት? እሳቸውም አስረከቡን ነው። አዎ ይሄ ደስታምስ በዝምድና መሰራቱ ነው። እሱማ ጎበዝ ነው፣ የተነገረውን ይሰማል። ይሄ ምቀኛ። ዛሬ እንግዲህ ያው ትምህርቱን የምንዘጋው በተለመደው ድንቅ መዝሙር ነው። እሱን እናቆይና መጀመሪያ ግን መፈክራለን። ማይምነት ይውደም ለምን እውቀት ይለምልም ለምን ኧረ ተው ለምን የሚገባበት ቦታ አለው። ለምን እውነቱን ነው እኮ። ኧረ ጉዴ አሁን ገብቷችኋል በደንብ። ለምን እንዴ እውነታችሁን ነው ግን ለምን ጎበዞች ተመልሼ ልንበርከክልን። እሺ አጨብጭቡ። ለምን ጎበዞች ሆ በሉ። ለምን ጎበዞች ልብ አድርጎ እንግዲህ ሀ በሉ ስትባሉ ለምን በሉ፣ ሆ በሉ ስትባሉ ለምን በሉ። እሺ ሀ በሉ ስትባሉ ለጉርሻ ይሁን መርዝ ይሁን አታውቁ። አያችሁ፣ ለዚህ ነው ለምን ዝም ብሎ ሀ አይባልም። የሚያስተምሩህም ከሆነ ክፋት ይሁን ደግነት ይሁን አታውቁ። ሁል ጊዜ ለምን ማለት ነው። እሺ አሁን ወደ መዝሙራችን ጎበዞች። ሀበሉ ስትባሉ ለምን በሉ፣ ሀበሉ ስትባሉ ለምን በሉ፣ ለምን ለጥበብ እንጂ ክፋት አንማርም። ለምን እንጀራ እንጂ ጥይት አልተራብንም። ለምን ሀበሉ ስትባሉ ለምን በሉ፣ ሀበሉ ስትባሉ ለምን በሉ፣
ለምን 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 ሀበሩ ስትባሉ ለምን ለምን በሉ ለምን 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 ጥበብ እንጂ ክፋት አንማርም ለምን 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 ተስፋ ሳቴ ምን ልታረግ መጣ ደግሞ? እንዴ ጓድ ማሞ እንዴት ተከሰቱ ባኮት? ስሎት እንደው ከጓድ ይቅርታ ከጓድ ደበበ ጋር የመሰረተ ትምህርት አጋር እኔ የምላችሁ እንደው እንዴት ነው የቤት ስራው? ፈተናው የቤት ስራው? አንተማ ምን አለብህ እናቴ፣ በደህና ጊዜ እብደቱን ተለማምደኸዋል። ትክክል እብደት ተመችቷል። ታዲያ እርሶም የሚለማመዱት አላ ምን አለበት እንዴ? እኔ ማማጥናፉ እንኳን ከእብድ ልውል ከጤነኛውም መርጬ ነው። ትክክል ጓድ ማሞ እንዴ ፉከራና ቀረርቶ እኮ ያለ እውቀት ምን ያደርጋል? ትንሽ እኮ ያደነባብራል እኮ። እናንተ እንደለመዳችሁ ተደናበሩ። እኔ ከዚህ በላይ እንግዲህ ትዕግስት የለኝም። እንደው ዝም ብዬ ግን በደመነፍሴ ስገምታችሁ ምንም የሚሰራ ነገር አላመጣችሁም። ብቻ የሆነ አመጣጣችሁ የጤና አይመስልም። እኔ የምለው ምን አይነት ተንኮል ቀምማችሁ ነው ደግሞ? እንካፍርም ምንድነው የምፈርመው? ፈርም አንተ ብቻ ነው የቀረው። ሁሉም እኮ ተስማምቶ ፈርሟል። እንደው እኮ መሀይምነት እኮ ተጠራጣሪ ያደርጋል። አንብብና ፈርም። ይኸውልህ እየተሰቃየ መማር ስለበዛብን አስተማሪ ይቀየርልን የሚል ነው። እንዴ እብድ ተበድቦብን እኮ እንደው አብረን ማበድ የለብንም መቼም። ወይ ታዲያ እንደዛ ነው እንዴ? እሺ ታዲያ ቅድም እዛው ስብሰባ ላይ ያለን ይሄ ዘለግ ብሎ ደንደን ያለ መዳፍ እስኪላጥ ያጨበጨባችሁትስ? ስማ እሱማ አብዮታዊ ግዳጅ ነው። ትምህርት ወይንም ሞት ተብሏል እኮ አታውቅም እንዴ? ሰምቻለሁ፣ ግን እኔ አልፈርምም። ትምህርቱ በጣም ተስማምቶኛል። ጤነኛ ስላልሆንክ ጤነኛ ያልሆነ ሰው ሲያስተምረው ይስማሙ። ምንም ማድረግ አይቻልም። ፈርም ነው የምልህ። አልፈርምም። አልፈርምም ማለት ምን ማለት ነው? ምን ማለት ነው? ከአብዮቱ አንጻር ስናየው ምን ማለት ነው? ጓደኛ ስለሆነ ነው። አረ ጓድ ማሞ አይሳሳቱ እንጂ እንዴ ነው እንጂ ነው። አረ አይደለም። እኔ እኮ አልፈርምም ያልኩት የወረዳው ትምህርት ኮሚቴ ያስተምራል ብሎ አምኖበት ያስቀመጠውን አስተማሪ በሸፍጥ ለመሻር ለሚደረገው ደባ ስለማልደግፍ ነው። ማለቴ ስለማልደግፍ ነው። እሺ ትምህርቱ ገብቶ ያውቃል? አንተ ራስህ ገብቶ ያውቃል? መሰረተ ትምህርት ተማሩ ነው እንጂ ስቃይ ተማሩ ተብለናል? ተነግሯል። ይሄን ሰምተሃል? እሱማ አልሰማሁም። ታዲያ ካልሰማህ ለምንድን ነው ለውጥ ሲመጣ የምትቃወም? እሺ ቆይ ፈረምኩ ተስማማው ልበል። ምን ሆናችኋል? ከዚህ የባሰ የተለየ ሌላ አስቸጋሪ አስተማሪ ቢመጣብንስ እንዴ? እሱ ሐሳብ አይግባህ። እኛ ይሆናል ያልነውን ተነጋግረን መርጠናል። መረጣችሁ? ታዲያ እስቲ ንገሩኛ። አሳዩኝ፣ ንገሩኝ እንጂ እስቲ። ይሄው ጓድ ደበበ ዕውቀቱን ደብቆ ከኛ ጋር ዝቅ ብሎ ተማሪ ሆነ። የት ይረዳሉ? ይሄው ወዮ ይሄ ደበኛ። ይሄ ክፉ ደላላ። በቃ ቁም፣ ስድቡን አቁም። ጥቂት ነገሮች ስለኔ ልንገር። መቼም እናንተ መሀይሞች ቁጣ፣ ስድብና ተራ ነገር ነው ያላችሁ። ስለኔ ምንም የሚያውቁት ነገር የለም። አንድ እውነት ልንገር ስለ ራሴ። ባልተማሩት መካከል አንድ አዋቂ ሲኖር ባልተማሩት መካከል አዋቂ ሲናገር እንዳልተማረ ይቆጠራል። ይህንን ስለማስብ እውነት ነው አይደለ? እንግዲህ ምን ይደረጋል ጓዶች፣ ከእናንተ ሀሳብ መውጣት ይከብዳል። እሺ ሀምጡና ነገ አስቤበት ፈርማለሁ። ማታ እያሰብኩ ልደርና ፈርማለሁ። አይሻልም? ይሻላል። ፈርም። በፍጹም ከዛሬ ማለፍ የለበትም። ፈርም። ትክክል። አረ ጓድ ማሞ፣ አረ ተው ይሄን አምነው። አልፈርምም። እንደውም በደላላ ፊደል አልቆጥርም። ወይኔ አትፈርምም? አዎ። አትፈርምም? አዎ። ተው በቃ አልፈርም። ሂዱልኛ። ሂዱ። አረ ቆይ እንደውም አትሂዱ። እንደውም ለጓድ መርማሪ ጥቆማ ደርሳለሁ። አይሻልም? አርቲፊሻል ሁላ። የምን ጥቆማ? የምን አርቲፊሻል?
ካልሆነ ደግሞ ሂዱልኝ አልኩ ሂዱልኝ። ተስፋ ይሄ ነገር በእኛ መካከል እንዲቀር ያለበለዚያ አንተም አለህበት ተብሎ ይታሰባል። በቃ ሂዱ አልኩ አይደል? እንደ እስራኤል ልስራበት። እቺ እንጀራ ሆና ደግሞ ምን እየጠነሰስክብኝ ነው? አለን ከደመናው በላይ ፀሐይ ሆነ አለን ከደመናው በላይ ፀሐይ ሆነ አለን እኛም አለን ጭብጦ በሶ በብጥብጥ እየበላል። እንደምን አረፈዳችሁ ጓዶች? ደህና ነን። እንዴት አረፈዳችሁ? ንገሩት። ደህና ነን። እሰይ ይኸው ሰተተተተት ብዬ ማመልከቻዬን አስገብቼ ከች። እሱ ደግሞ የምን ማመልከቻ ነው? ያው እንግዲህ የተጣለብኝ ከፍተኛ የሥራ ጫንቃዬን ስለላጠኝ ስላጎበጠኝም ጭምር ግድ የለም ኃላፊነቱ ይነሳልኝ ብዬ ማመልከቻዬን አመልክቼ ሰረት ብዬ ከች። ጎሽ ደግ አደረክ። ኧረ እሰይ ጎበዝ፣ በጣም ጎበዝ። እና ታዲያ ምን አሉ? እኔማ ወዲያው ይቀበሉኛል ብዬ ስጠብቅ አይ አሉ እነዚያ ሀሁ የምታስቆጥራቸው ተማሪዎች እነሱ ካልፈረሙ በስተቀር አይሆንም ብለው ክችች አሉ። እና ታዲያ አምጣው እንጂ ልፈርምልሃ። ምን እንደሚል ሳታውቅ ነው እንዴ ዝም ብለህ የምትፈርመው? እና ታዲያ ምን ችግር አለው? ፈርሙ አይደለም እንደ ምን ነው ጓዶች? እንካ እንደውም አልፈርምም ያዝ አልፈርምም። ምን አስጨነቀኝ? እኔ በበኩሌ ዛሬን አስቤበት ባድር ደስ ይለኛል። እሺ እንደዛ ካላችሁ እኔም ባስብበት ደስ ይለኛል። ተገለባባጭነት፣ አክሮባቲስት ተገለባባጭነት። ምን ነው እናንተ? ቂጣ እኮ የሚገለባበጠው ለመብሰል ነው። ወይኔ የእናንተ እንዲህ መገለባባት ምን ይባላል? ትፈርማላችሁ አትፈርሙም? እናስብበት። ግድ የለም ትክክል ነው እናስብበት። ኧረ እባክህ። ታዲያ ምን ችግር አለው? ያው መተጣጠፍ ልማዳችሁ ነው። እዚህ ጋር እጠፍ ብላችሁ ተወያየታችሁ አትፈርሙ? ምን ችግር አለ? ምን አለ? እንደውም አምጣው ፈርማለሁ። ስናስበው መስማማቱ የሚሻል ይመስለኛል። ምንም አይመጣ። እኔ ግን ለሁለታችሁም አልፈርምም። ለማንና ለማን? እኛም ጓድ ሰተቴ ትምህርታቸው ስለከበደን ቀለል ያለ መምህር እንዲቀየርልን እያልን ነበር። እና ታዲያ አምጣዋ። ታዲያ ምን ችግር አለው? ልፈርምላችሁ። አምጣው። እሺ። አይ ሰተቴ አስጨብጫቢ እኮ ደላላ ሊመድቡብን ነው። ተስፋ ሳቴ ፈረምክም አልፈረምክም የአንድ ሰው ድምፅ ምንም ዋጋ የለው። ነገር ግን ከዛሬ ቀን ጀምሮ የምድብ የመሰረተ ትምህርት ተማሪዎች አስተማሪ ጓድ ደበበ መሆኑ ተረጋግጧል። አመሰግናለሁ። ትክክለኛ ውሳኔ። በእውነቱ ገበያውን የሚያውቅ መምህር መመደቡ ለአብዮቱ በጣም ከፍተኛ ኩራት ነው። ዛሬ ደግሞ እንዴት ነው ነገሩ? የኪታቤ ቤት አስኳላ ቤት ሆነ እንዴ? ኪታቤ ምን ሆነሽ ነው? ውዷ አብዮታችን ትሩፋቶቿን በሁሉም ስፍራ ታቋድሳለች ይላል ማርክስ። አንቺስ ምን ትያለሽ ኪታቤ? እኔ ምንም አልልም፣ እዚያው በጸበላችሁ። ኪታቤ እሷን እያየን ካልተማርን አይገባንም ብለን እኮ በከፍተኛ ሰላማዊ ሰልፍ ነው የመጣ ነው። ታዲያ እዛ ሌሎቹ ሞተው አለቁ፣ እኛ ሰተት ብለን መጣን ተርፈን። እስኪ ነይ ኪታቤ ሙንድርድር በይልን። እኔ እኮ ሰተቴ መሰረተ ትምህርት ተመደበ ሲባል አላምንም ብዬ ነበር እኮ። እውነት ነው እንዴ? አልሰማሽም እንዴ?
ተሻረ እኮ ይኸው ግን በደላላ ተተካብን። እኛማ መጀመሪያም አንቺ ጋር ጥሩ ትምህርት እየተማርን ስለነበርን በፍጹም ብለን ነበር እንዳይቀላቀልባቸው ማለት ነው። ነገር ግን የብዙሃኑ ሀሳብ ወደ አንቺ ሆነ። እኔ አሁን ምንም እሰጥ አገባ አልፈልግም። የቤት ስራውን ላንብብበትና ልሄድበት ባካችሁ። እሺ ቀጥሉ ጓድ ማሙ። እሺ መወድሱን ላስቀድመውና መምህር የእውቀት በር፣ መምህር የፊደል በር፣ መምህር ፍሬው አገር በቀል ዘሩ ከርሞ ጠጠር። ይሄ ነው። መወድስ ነው እርግማን ነው? አንተ ማን አባጠራ? ዝም አጨብጭቡለት ለጓድ ማሙ። ጥሩ ዋናው ሀሳቡ ሳይሆን ፊደል ሰካክቶ መናገሩ ነው። ማለፊያ ነው። አመታቱም አገጣጠሙም ለክፉ አይሰጥም። ግን ጓድ ማሞ አድሮ ጠጠሩ አንተ ነህ አይደል? በቃ ቀጥል ግድ የለም። እኔ ሁለተኛውን የቤት ስራ ግን ልሰራ አልቻልኩም። ለምን? ቆይ አንዴ እኔ ያልገባኝ ነገር ምንድን ነው ግን የቤት ስራው? ግራ የሆነ ጥያቄ እኮ ነው ጓድ ድባቡ። እንዴ አሁን ይሄ ለመሰረተ ትምህርት ይሰጣል ወይ? እስኪ ይመልከቱ። እንዴ ሰው በሰማይ የፈጣሪ ቅዱስ ቃል፣ ሰው በምድር የፈጣሪ እርግማን እንዲህ ይባላል። ምን አሉ ጋሽ ድባቡ? ምን ነው አይሆንም እንዴ? ማለቴ አይሆንም ነው መልሱ። አጨብጭቡለት። ግን እንዴት ነው መማር ደመኝነትን ያጠራል? እንዴት ማለት? እችን ዘፈን ይበሉልኝ። እችን ዘፈን እስቲ ይበሉልኝ። እችን ዘፈን ይበሉልኝ። ተነሱ። አሁን አብዮታዊ እርማት የሚባል መዝሙር እንዘምራለን። ጓልጆቴ አቤት ክራር እንደዚህ ትላላችሁ። ሀበሉ ስትባሉ ለምን ለምን ሀበሉ ስትባሉ ለምን በሉ። ሀበሉ ስትባሉ ለምን በሉ። ለምን በሉ። ጥበብ እንጂ ክፋት አንማርም። ለምን ሀበሉ ስትባሉ ለምን በሉ። ሀበሉ ስትባሉ ለምን በሉ። ለምን ጥበብ እንጂ ክፋት አንማርም። ለምን ምግብ እንጂ ጥይት አልተራብንም። ለምን ሀበሉ ስትባሉ ለምን በሉ። ሀበሉ ስትባሉ ለምን በሉ። ቆይ እንዴት ያለውን ጥጋበኛ ነው አስተማሪ አድርገው የላኩብን? እኛም የገረመን ነው። በጣም እኮ ድፍረት እኮ ነው፣ ንቀት ነው። እኔ የምለው ሲያስተምር ፊደል ሲያስቆጥር አይታችሁታል ወይስ ተንኮል እንዳይሆን የሚያስቆጥረው? እኛም ትኩረታችንን እሱ ላይ አድርገን በጥንቃቄ ስንከታተለውና ስንመረምረው ልክ እርሶ እንዳሉት ፊደል ሳይሆን ተንኮል ሲያስቆጥር ተገኘ። ተንኮል? የምን ተንኮል? ለምሳሌ ሃሆ ሄ ሃ ሄ ሆ ብሎ ሲያስቆጥራቸው እና ታዲያ የምን ሆነ? ጉዳዩ ያለው ነገሩ ያለው ከኋላ ከስር ነው። ለምን ለምኑ ለምኒ ለምኗ ለምኔ ለምኖ ብለው እንዲመልሱ የሚያስገድዱ ከስራቸው ያሉ የሱ ሰዎች እንዳሉ ነግረውናል። አዎ ለምኑ ለምኒ ለምኗ ለምኖ ታዲያ ይህ እንዴት ያለ ትምህርት ነው? እንግዲህ እኛም ከባድ ክትትል አድርገን እሱን ለመደቡት ሰዎች ይሄን ነገር እንዲያስተካክል ማስጠንቀቂያ እንዲሰጡት ነግረናቸው ነበር። እሱ ደግሞ
አሻፈረኝ የሚል ሌላ ማመልከቻ አስገባሉ። ማመልከቻ? የምን ማመልከቻ? አሻፈረኝ ቢልስ ምንድነው የሚያመለክተው? እኔ በተመደብኩበት ቦታ በራሴ መንገድ እንጂ አላስተምርም ነው የሚለው። በዛ ላይ ደግሞ የተጣለብኝ የማስተማር ግዳጅ ይነሳልኝ ነው የሚለው። አዩ ጥጋብ። እና ያንሱለት የምን እብደት ነው? ትዕዛዙ የመጣው ከበላይ ነው። ከበላይ እኮ በማን ከበላይ ከማን ይባላል እንዴ? ከበላይ ቆይሽ ሌላስ ምን እያለ ነበር? ለመሆኑ የሻምበል ጦና ሚስት መንገድ ላይ መላከፉን ሰምታችኋል? እሱንማ ሰምተናል። ዘግየት ብሎ ቢሆንም ሰምተናል። እና እኛ እንዳጣራ ነው ከሆነ እሱ አልለከፋትም። ገና ለገና ስታየው ይለክፈኛል በሚል ሰበብ ስትሮጥ ነው ተሰብራ ወደቀችው እንጂ ምንም አይነት ምላሳዊ ጥቃት አልደረሰባትም። እቺ ክልብልብ ምን አስሮጣት? እሷ እኔ እንጃ። እሺ ምን የሚሉት መዝሙር ነው? ሀበሉ ስትባሉ ለምን በሉ፣ ሀበሉ ስትባሉ ለምን በሉ፣ ለምን በሉ፣ ለምን ጥጋብ እንጂ ክፋት አንማርም፣ ለምን እንጀራ እንጂ ጥይት አልተራብንም። ለመሆኑ ከየት የመጣ መዝሙር ነው ይሄ? እኔ እንጃ እስካሁን ምንጩ አልታወቀም እስካሁን። እሺ ፉከራውስ? ፉከራው እንኳን እንደው ብዙም ለክፉ የሚሰጥ አልመሰለኝም። ማለት ለክፉ የሚሰጥ አይደለም ጓድ። መሃይምነት ይውደም፣ እውቀት ይለምልም፣ አረም ይነቀል፣ ችግኝ ይተከል፣ እናሸንፋለን፣ መሃይምነትን እንቀብረዋለን፣ ምሰን አርቀን አጥልቀን እያለ ነበር ሲፎክር የነበረው። እናንተስ አብረህ ዘመርክ? እንደው በቃ እኔ እኮ ግርም እኔ እኮ ጨንቆኛል። አለቃ ጨንቆኛል። ዘምሬያለሁ ስል አልዘመርኩም፣ ቆሜያለሁ ስል አልቆምኩም፣ ቁጭ ብያለሁ ስል አልተቀመጥኩም። እንደዚህ ነው እኔ ምን ያለኝ እኔ መቶ አለቃ እኔ ቀይሩኝ በቃ እኔ አልፈልግም። እኔ ሰው ሊያሳብደኝ ነው፣ ላብድ ነው። አቤት ልጅሽ ቃይል ልጅሽ እንጥሎ ነው አሳፍዳሽ ሟችም ገዳይ ያብራክ ክፋዬ ልካለፈ የእናት ስቃዬ እንቅልፋተሽ ማን ተኝቶ ምን ሊቀና ሀገር ሞቶ የመጣ ሄደው እያዛለው መንገድ ግንባሬ ገረጣ ለምህረት ይስሰግድ ባሰር ለነጠቁ ለቀሙኝ እንቅልፌን ታንጎላጁ ላለሁ በቀንቁ ማንጠፌ